አሁን በዚህ ዘመን ይተኛል? አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ ያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? ሐሰተኞች ክርስቶሶች አልተነሱ? ክርስቶስ በእኛ ዘንድ አለ፣ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙ? ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎችስ አልበረከቱባችሁም? እኛ ቤተ ክርስቲያንም አሉ አንዳንዶቹ አይታጡም፣ የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ። እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንዲያው ድንዙዝነትማ በደንብ ነው የመጣብን። በእውነት ሌባው በስቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን፣ በልዩ ልዩ ማታለያ ዘዴዎች እያወጡን ከቤተ መቅደሳችን ከእግዚአብሔር እየለዩን፣ ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይሄን እኮ ነው እንዳትሞቱ ከእርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው እንዲ ወገኖቼ። እግዚአብሔር የሰማይ መስኮቶች ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን፣ የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ? በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል፣ መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበሰባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል፣ ስንነካው ደግሞ ይናዳል። የካብ ነው ተንዶብናል። የጀመርነው የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖቼ። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው እናስጌጠዋለን። በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ነው። ወገኖቼ በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው የምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን፣ ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። እንዳትሞቱ ከእርሱ አትብሉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 3 ላይ ያለ ቃል ሁልጊዜ የምትሰሙት የለመዳችሁት ታሪክ ውስጥ የሚገኝ ቃል ነው። እግዚአብሔር አምላክ እንግዲህ የሚነግረን እሱ የወደደውን የፈቀደውን ነውና ለሕይወታችን የሚያስፈልገንን መንገድ የሚሆነንን ወይም መንገድ መሪ የሚሆነንን ቃሉን እንዲነግረን ቅዱስ ፈቃዱ ይሆንልን። ለእያንዳንዳችን የጎደለንን የሚያውቀው እሱ አይደለ? ከሱ በቀር ሌላ የሚያውቀው አለ? ሰባኪ ሊያውቀው ይችላል የጎደለንን? ስብከት ወይም የእግዚአብሔር ቃል የጎደለ ሕይወት መሙያ የጠመመ ማቅኛ ነው። ሕይወታችን ቢጣመም የሚያቃናው የማን ቃል ነው? የእግዚአብሔር ቃል ነው። ሕይወታችን ጎዶሎ ቢሆንብን የሚሞላው ማን ነው? የእግዚአብሔር ቃል ነው። ምክንያቱም እግዚአብሔር በመጀመሪያም ይህን ዓለም ያጸናው በቃሉ ነው። አሁንም የሚያኖረው በቃሉ ነው። በኋላም ሰው ሆኖ መጥቶ ያዳነን የእግዚአብሔር ቃል ነው ወገኖቼ። እኛ በቃል ተፈጥረን በቃል እንደገና ሞተን ተነስተን የተሰራን ፍጥረቶች ነን። እግዚአብሔር አምላካችን ተስፋውንም የነገረን በቃሉ ነው። አምነንም የመጣን ቃሉን ነው። ስለዚህ ለእያንዳንዳችን በየቤታችን በየህይወታችን የጎደለውን ነገር ከሱ በቀር የሚያውቃለ ማንም ያውቅ ስለሌለ ሰባኪው የሚናገረው እግዚአብሔር ያቀበለው ምክንያት እንዲሆን ነው የሚናገረው። ኃጢአተኛም ቢሆን ጻድቅም ቢሆን ሰባኪው እግዚአብሔር በዚያ ሰው ላይ አድሮ ይናገራል አይናገርም? ይናገራል። ምክንያቱም እግዚአብሔር
ለሚናገራቸው ሰዎች አምነው እስከመጡ ድረስ አያሳጣቸውም። ይሄን አምናችሁ ነው መቀበል ያለባችሁ፣ መቀመጥ ያለባችሁ። እዚህ ስትቀመጡ ክርስቲያኖች የሰባኪው ጻድቅነትና ኃጢአተኛነት አይደለም እናንተን ቃሉን እንድትሰሙም እንዳትሰሙም የሚያደርጋችሁ። ቢሆን መልካም ነው። እግዚአብሔር በጻድቃን አድሮ የሚሰራው ስራ ከሁሉ በላይ ስለሆነ፣ ካልሆነ ግን አምናችሁ እስከመጣችሁ ድረስ